ቤተሰቦቼ ጠሉኝ፣ ጓደኞቼ ተውኝ፣ ዘመዶቼ ረሱኝ ምናምን ታያቸው። ይቺ ዓለም በጣም ብዙ ቤተሰብ፣ በጣም ብዙ ጓደኛ፣ በጣም ብዙ ዘመድ አላት። እውነቴን ነው። ቤተሰቦችሽ እንደተውሽ ከተሰማሽ፣ ጣል ጣል እንዳደረጉሽ ከተሰማሽ አንቺ የሆነ ስኬት ላይ ደርሰሻል ማለት ነው። ዘመዶችሽ እንደዚህ በግራ አይናቸው እየዞሩ ካዩሽ አንቺ ስኬት ላይ ነሽ ማለት ነው። እውነቴን ነው። ልክ ናችሁ። ደግሞ አንዳንዴ እኮ እነሱ የሆነ መስጥ ያለ ወሬ እያወሩ እናንተ ድብልቅ ስትሏቸው ምንም እንዳልተፈጠረ በቃ ጻጥ ይላሉ እና እንዴ ምናምን ሌላ አይነት ወሬ ይጀምራሉ ማለት ነው። ይሄ ተስፋ ያስቆርጥሽ አይገባም። በቃ አንቺ እነሱ የማይፈልጉት ስኬት ላይ ደርሰሻል ማለት ነው። ለራስሽ የሚጠቅምሽ ሰዎች ግን የሚቀኑብሽ ስኬት ላይ በቃ ታያቸዋ። እውነቴን ነው። ዛሬ አንዱ ዘመድ ቢተውሽ ዓለም ሌላ ዘመድ ታመጣልሻለች። የሚጠቅምሽም ላይጠቅምሽም ሊሆን ይችላል። በቃ አንዱ ሲሄድ በቃ ይሄድ። እናንተ ብቻ ተስፋ ያለው ቦታ እየተዳረሳችሁ እንደሆነ ፈተናችሁንም እየረገጣችሁ እንደሆነ ማመን አለባችሁ እንጂ ዝም ብላችሁ አታልቅሱ።